ሰላም ሰላም ዶቼ ኑስቲ ዛሬ ፌሻል አብረን እንስራ። እንግዲህ ፌሻል ራሴን ከሰራው ትንሽ ቆየሁኝ። በስራ መደራረብ ምክንያት ራሴን ፌሻል አልሰራሁኝም። እንግዲህ እንደ ሁሌም እንደምንጀምረው መጀመሪያ ፊቴን በሜካፕ ሪሙቨር ክሊን አደርጋለሁኝ። እኔ የምጠቀመው ሜካፕ ሪሙቨር ከጋርኒየር ሲሆን አልኮሆል ፍሪ የሚለውን ነው የምጠቀመው። ምክንያቱም አልኮሆል ውስጡ ያለበት ሜካፕ ክሊነር በጣም ቆዳን ይጎዳልና እሱን አቮይድ ማድረግ ፈልጋለሁ። በተለይ እንደኔ ሴንሲቲቭ ስኪን ያላችሁ ካላችሁ አልኮሆል ፍሪ የሚለውን ብትጠቀሙ እላለሁኝ። ከዛም እንዲሁ እንደምታዩት ስቲመር እችኛዋን ስቲመር ከአማዞን የገዛኋትኝ። ይሄ ስቲመር ከሌላችሁ ደግሞ እቤት ውስጥ ውሃ አፍልታችሁም ሊሆን ይችላል። ጎንበስ ብላችሁ በፎጣ ፊታችሁ ሸፍናችሁ እንደምንታጠነው አይነት ነገር ፊታችንን በደንብ ቆዳችን እንዲከፈት ማድረግ አለብን ማለት ነው። እና ፌሻል ስትሰሩ ይሄ ሁሉ እኔ የምጠቀመው ፕሮዳክት ቤት ውስጥ ከሌላችሁ ባላችሁ ነገር መስራት ትችላላችሁ። ዋናው ነገር ፊታችንን ማጽዳታችን ነው። እንግዲህ እዚህ ላይ እንደምታዩት ብራሽም ተጠቅሜያለሁ። ይሄም ከሌላችሁ በእጅ መጠቀም ይቻላል፣ ግድ አይደለም። እኔ የተጠቀምኩትን ሁሉንም ፕሮዳክት ወይንም ዲቫይስ መጠቀም ማለት ነው። ግን በጣም ሪዝነብል ነው። ራሳችን ላይ በተቻለ መጠን አጋጣሚዎች ካሉ እንደዚህ አይነት ነገሮችን ገዝተን ቤት ውስጥ አስቀምጠን በወር አንዴ ራሳችንን ብንሰራ እላለሁኝ። እንግዲህ ስቲመሩ እዚህ ጋር የሚጠቅመን ምንድነው? የቆዳችን ቀዳዳዎች መከፈት አለባቸው። ፌሻል ስንሰራ በሚያልበን ጊዜ ሜካፕ ስንጠቀም ይሄ አቧራ ሜካፕ የማንጠቀም ሰዎች ብንሆንም ቀኑ ሙሉ ስንውል ቆዳችን ላይ ቆሻሻ የመግባት ነገር ይኖራል እና ቆዳችን ሲከፈት ቀዳዳዎቹ ሲከፈቱ ኢዚ ያደርገዋል ማለት ነው እንዲወጣ። ሁልጊዜ ደብል ክሊንዝ ማድረግ አለብን። አንዴ እናጸዳውና በፊት መታጠቢያ ድጋሚ ማጽዳት አለብን ማለት ነው። ከዛ እንደዚህ እንደምታዩት አድርጌ አፕላይ ካደረኩኝ በኋላ አሁንም በብራሹ አጸዳዋለሁ ማለት ነው። የተለያዩ ሜቶዶችን ማሳያችሁ እዚህ ጋራ ኦፕሽናል በራሳችሁ እንድትጠቀሙ ነው እንጂ ሁሉንም መጠቀም አለባችሁ ማለት አይደለም። እንደዚህ አረፋ እንዲወጣልኝ ነው ብራሹን የተጠቀምኩት። እሱን ታደርጋላችሁ። አሁንም ድጋሜ ስቲመሩን አድርገን እንደዚህ እናጸዳዋለን ማለት ነው። ይሄ ከጸዳ በኋላ ወደ ኔክስት ስቴፕ ቆዳችን ዝግጁ ይሆናል ማለት ነው። በነገራችን ላይ ደብል ክሊንዝ ማድረግ ጠዋትም የማታም ሩቲናችን መሆን አለበት። አንዴ ብቻ ጽድተን ፊታችን አይጸዳም። በደንብ ጽድት እስኪል ድረስ በደንብ እናጸዳዋለን። እንደዚህ ደግሞ ብሩሹ የሌላችሁ እንደዚህ በእጃችሁ አድርጋችሁ በደንብ በእሽት ታረጉታላችሁ ማለት ነው። ከዛም በኋላ ቀጣዩ የሚሆነው ምንድነው? ስክራብ ነው። የፌስ ስክራብ ነው የምንጠቀመው። ይሄ ስክራብ የኮሪያን ብራንድ የሆነው ነው። ከሬድ ቢንስ ነው የሚሰራው። በጣም ኦርጋኒክ ነው። ለፊታችን በጣም ተስማሚ ነው። እኔ ብዙ ጊዜ ፊቴ ሴንሲቲቭ ነው እና ፕሮዳክቶችን ተጠቅሜ አንድ የወደድኩትን ነገር ካገኘው እዛው ላይ ነው ስቲክ የማድርገው። ይህንንም ከአማዞን የገዛሁትኝ ሪፍሬሽን ፖር ማስክ ነው። በጣም ቆንጆ ነው፣ ደስ ይላል። ኦርጋኒክ ነው። በእጃችን እንደዚህ እያደረግን ሰርኩላር ሞሽን እያደረግን ስክራቡን እንጠቀማለን ማለት ነው። ይሄ ማሽኑ ካላችሁም ደግሞ በእንደዚህ በብራሹ ስቲመሩን አድርገን በብራሽ መጠቀም እንችላለን። ግን በብራሽ ውስጥ ስትጠቀሙ በጣም መጠንቀቅ አለባችሁ፣ በጣም ፊታችሁን እንዳትጎዱት ማለት ነው። ብራሹ በጣም ሶፍት ነው። ሶስት አይነት ብራሽ ነው ያለው ይሄ ማሽን። እኔ ሶፍቱን ነው የምጠቀመው። አይናችን ስር ደግሞ በምናጸዳ ሰዓት ስፔሻሊ ብራሹ የምትጠቀሙ ሰዎች በጣም ጥንቃቄ ማድረግ አለባችሁ ማለት ነው። እንዲያደርገን በደንብ ጽድት ካደረግነው በኋላ ወደ ኤክስትራክሽን እንገባለን ማለት ነው። እንግዲህ ፌሻል ቅንጦት አይደለም። አንዳንድ ሰው ቅንጦት ነው ብሎ የሚያስብ ሰው አለ። ቅንጦት ግን አይደለም። ራስን ቆዳችንን የራሳችንን ቆዳ የምንንከባከብበት ዘዴ ነው። እንዲሁም ሰውነታችን ላይ እግራችንን፣ ፊታችን፣ እጃችንን በወር አንድ ጊዜ ጥሩ ትሪትመንት ማድረግ አለብን፣ እቤት ውስጥ በሚገኝ ማለት ነው። ይህ ሁሉ ፕሮዳክትን የተጠቀምኩት ባይኖራችሁም እርግጠኛ ነኝ ቤት ውስጥ ባሉ ሆም ረሜዲዎች አድርገን እነዚህ ነገር መስራት ይቻላል እና ዋናው ነገር ግን ተነሳሽነት ነው።
እንግዲህ ሰውነታችን የሚሰጠን የሰጠነውን ነው። እንግዲህ ከዚህ ጋር ያው ስቲሙ እንዳለ መሆን አለበት። ይህንን ስታደርጉ ቀጣዩ የሚሆነው ብላክ ሄድ፣ ዋይት ሄድ፣ ይሄ አፍንጫ ላይ ጥቁር ጥቁር ነገር የሚወጡ ነገሮችን እንደዚህ እያደረግን እናስወግዳለን ማለት ነው። እኔ ጋር ብዙም የለም፣ ግን በጣም ፌሻል ሳልሰራ ከቆየው ራሴን ያጋጥማል። ይሄ የፕሮዳክት ክምችት ነው ወደ ውስጥ ቆዳችን ውስጥ ገብቶ የቀረ ማለት ነው። እና ይሄንን እንደዚህ አድርገን እናጸዳለን። ግን ይሄ የምትጠቀሙ ከሆነ ይሄ በጣም መጽዳት አለበት እና ስተራላይዝ መሆን አለበት። እንግዲህ ቀጣዩ ፕሮሰስ ማስክ ነው የምጠቀመው። እንግዲህ ዛሬ የመረጥኩትኝ ኤንዛይም ማስክ ነው። ይሄን ኤንዛይም ማስክ በሳምንት አንድ ጊዜ ልትጠቀሙ ትችላላችሁ። ፊታችሁን ጽድት ካረጋችሁ በኋላ ለ3 ደቂቃ ልታቆዩ ትችላላችሁ። ስለ ኤንዛይም ማስክ በሌላ ቪዲዮ እመለሳለሁኝ። ግን ዛሬ ከፌሻል በኋላ ልክ ፌሻሌን ጽድት አድርጌ ከጨረስኩ በኋላ እንደዚህ እቀባዋለሁኝ በብሩሽ አድርጌ። ይሄ ፓይናፕል ኤንዛይም ማስክ ነው። በጣም ቆንጆ ነው። የሞተ ቆዳን በደንብ ሙልጭ አድርጎ ከፊታችን ላይ ነው የሚያነሳው። ለ3 ደቂቃ ፊቴ ላይ ያስቀምጠውና ማሸትም ምንም አያስፈልግም። ተጠቅመነው ለ3 ደቂቃ ፊታችን ላይ ከ2 እስከ 3 ይላል። እኔ ዩዥዋሊ ለ3 ደቂቃ ነው የማስቀምጠው። ከዛም በኋላ እንታጠበዋለን ማለት ነው። ግን ይሄንን ማስክ ስትጠቀሙ አይናችን ላይ እንዳይገባ ጥንቃቄ ማድረግ አለብን ማለት ነው። ከዛም በኋላ ቀዝቀዝ ባለ ውሃ እንለቀለቀዋለን ማለት ነው። ኤንዛይም ማስክ ምንድን ነው ብላችሁ ለምትጠይቁ ተመልካቾቼ በቅርቡ ስለ ኤንዛይም አይነቶችና ጥቅማቸውን ይዤላችሁ ቪዲዮ እመጣለሁኝ። ጠብቁ እላለሁኝ። እንግዲህ ይሄንን ማስክ ለ3 ደቂቃ ፊቴ ላይ ካቆየሁት በኋላ በቀዝቃዛ ውሃ ተለቃልቄው እንደዚህ እንደምታዩት መጥቻለሁኝ። ከዛም በኋላ በፎጣ ካደረኩኝ በኋላ ፊቴን ሃይሎሮኒክ አሲድ እንደተለመደው አደርግበታለሁኝ። ከዛም በኋላ ሞይስቸራይዚንግ ክሪም ከተጠቀምኩ በኋላ ፌሻሌ ዛሬ ጨርሳለሁ ማለት ነው። እንግዲህ እነዚህን ፕሮዳክቶች ጠቅላላ የምትፈልጓቸው ከሆነ ከስራ አስቀምጥላቸዋለሁኝ። ሌላ ምሰራላችሁ ነገር የምትፈልጉት ነገር ካለ ጠይቁኝ፣ እሰራላችኋለሁ። እስከሚቀጥለው ቪዲዮ ድረስ ስለተከታተላችሁኝ በጣም አመሰግናለሁኝ። መልካም ቀን እላለሁኝ።